ጤና ይስጥልኝ ወደ ቻናሌ ቤተሰቦች ዛሬም እንደተለመደው ጽናት የተሰኘውን ታሪክ ከባለፈው የቀጠለ ክፍል 10 ይዤላችሁ መጥቻለሁ። ታሪኩ ከተመቻችሁና ቀጣይ ክፍል በፍጥነት እንዲለቀቅ ከፈለጋችሁ ላይክ፣ ሰብስክራይብ እያደረጋችሁ ከቪዲዮ ጋር እስከ መጨረሻው አብራችሁን ቆዩ። ጽናት ክፍል 10 ማን ያንሳቸው። በወደቁበት ቦታ ሰዓታት ተቆጠሩ። ከወደቁ ከ3 ሰዓት በኋላ ጽናት ነቃች። አይኗን ጨፈገጋት። እንደምንም ተነሳች። ደረቷ ላይ የበጸሎት እጅ አለ። ድንጋጤው እብደትን ደምሮባት ባነነች። በጸሎት ወድቃለች። ጽናት ብድግ አለች። እጇን በአፏ ጭና ቀረች። የምታደርገው ሁሉ ግራ ገባት። ብቻ ግን አይኖቿ እንባ አቅረረዋል። ተንበረከከች። በጸሎትን ልታነሳ ከጭንቅላቷ ብድግ ልታደርጋት ስትሞክር የበጸሎት ጭንቅላቷ ደም እጇን ነካት። ጽናት ፈራች። አታነሳት ነገር አትችላትም። ጽናት እንደምንም ጥራ እና ተጣጥራ ጭንቅላቷ ላይ ባሰረችው ሻሽ የጽናትን ጭንቅላት አሰረችላት። ብትጮክም የሚደርስላት እንደሌለ አውቃ የበጸሎትን መንቃት መጠባበቅ ጀመረች። እጇን አንጠራርታ በጆግ ያለውን ውሃ ካመጣሽ በኋላ ለበጸሎት አስራላት ከጫፍ በተረፈው ሻሽ የጆጉን ውሃ አድርጋ ጭንቅላቷ ላይ እያደረገች ማልቀስ ጀመረች። ጽናት በጸሎትን አቀርቅራ አየቻት። የጽናት የእንባ ዘለላ የበጸሎት አይን ቆብ ላይ አረፈ። በድጋሚ ጠብ አለ። የበጸሎት የእጆቿ ጣቶቿ መንቀሳቀስ ጀመሩ። ጽናት ግን አላስተዋለችም። ጽናት ከወገቧ ታጥፋ በጸሎትን አቅፋት እያለቀሰች ነው። ጽናት የበጸሎትን ትንፋሽ ሙሉ በሙሉ አንገቷ ላይ እያረፈ ነው። ትዕግስት ሹክሹክታ በሚመስል ድምጽ እና ደም በደከመ ድምጽ ጽናቴ አለቻት። ጽናት እህቴ ብላ ከአንገቷ ቀና ስትል በጸሎትን የቀኝ እጇን ጽናት አንገት ላይ አሳርፋ ግጥም አድርጋ አቀፈቻት። ጽናት እህቴ በጸሎቴ ደህና ነሽልኝ አለቻት። በጸሎትም ደህና ነኝ አለቻት። ረዥም ሰዓት ተቃቅፈው ቆዩ። ከዛም በጸሎት ስትረጋጋ ጽናት ሄዳ ፍራሻቸውን እየጎተተች በጸሎት ያለችበትን ጋር አደረሰችውና በጸሎቴ ፍራሹን አምጥቼልሻለሁ፣ ቆይ ትንሽ ላግዝሽና ፍራሹ ላይ ውጪ አለቻት። በጸሎትም እሺ ጽናቴ አለቻት እና ተንጠራርታ ፍራሹ ላይ ሆነች። ጽናት አመቻችታ አስተኛቻት። ጽናት አየሽ እህቴ ብንሞትም ማንም አይደርስልንም። ይህ ሁሉ የአባታችን ጥፋት ነው። እሱ ክፉ ነው በጣም አለችና አለቀሰች። ስቅስቅ እሪ አለችና በጸሎት ደረት ላይ ተደግፋ ማልቀስ ጀመረች። በጸሎትም ድምጽ ባታወጣም ስቅስቅ ብላ ነው ያለቀሰችው። በጸሎት ክንዷን ዘርግታ ነይ ክንዴ ላይ ደገፍ በይ አለችና ጽናትን አስደገፈቻት። ጽናት ሳታስበው እንቅልፍ ጣላት። ለጣለች። በጸሎትም በተመሳሳይ ግን ደም መፍሰሱን ሳያቋርጥ ትራሱን ማርጠብ ጀምሯል። በጸሎት አቅም እያጣች ነው። አልቻለችም። ደክማለች። በጣም ደክማለች። ጽናትም ተኝታለች። ጽናት በእንቅልፍ በጸሎት ደግሞ በሞት እና በህይወት መካከል ሆነው ደቂቃዎች ነጎዱ። ሄደው ሰዓታት ተተኩ። በጸሎት የጣር ድምጽ አወጣች። ጽናቴ እህቴ ህይወቴ ልዩ ጽናቴ አልሰማችም። ተኝታለች። በጽናትም አቅሟ ተሟጦ ራሷን ስታለች። ከ30 ደቂቃ በኋላ ጽናት ውሃ ጠምቷት ተነሳች። በተፈጥሮ ነገር ግን አይገርምም። ውስጣችን ያለው ስሜት ሰዓቱን ጠብቆ ከሞት ታናሽ ወንድም ሲያነቃን እና ሲያባንነን፣ ሌላ ሰው ግን ጭንቅ ላይ ሲሆን አለመንቃታችን። ጽናት አይኗን ስትገልጥ ያየችውን ማመን አቃታት። ህመም መሰላት። የቤታቸው አነስተኛ ዱካ ላይ ሊባኖስ ተቀምጣ ነበር። ተፈናጥራ ተነሳች። አይኖቿን በእጆቿ አሻሽታ
በድጋሚ ለማየት ሞከረች። እውነት ነው፣ ሊባኖስን በአይኗ እንጂ በመናቧ አላየቻትም። ልትጠጋት ብላ ፈራች። ግን ደግሞ ውስጧ እቀፊያት ይላታል። የእነዛ ሊባኖስን አውቃታለሁ ባይ ሰው ንግግርም ያቃጭልባታል። ግን ሊባኖስ ለአንዴ እና ለመጨረሻ ጊዜ ከልቧ ላትወጣ በጽናት ልብ ውስጥ ተቀርጻለች። ከፍራሿ ብድግ ብላ ፈገግ ብላ ከምታያት ሊባኖስ ጋር ተጠምጥማ እንባዋ ይፈስ ጀመር። በጸሎትም ደም እየፈሰሰ ነው። ጽናት በጸሎትን ለመቀስቀስ ወደ እሷ ተጠጋች። ፈገግ እያለች የበጸሎትን እጆች ያዘቻቸው። እህቴ በጸሎቴ ማን እንደመጣ ብታይ አለች። በጸሎት ግን በተራዋ ጽናትን አልሰማቻትም። ጽናት አሁንም ፈገግ ብላ በዚህ እናቴ አልሰማሽኝም? ሊባኖስ መታለች። መልስ የለም። ጽናት ግራ ገባት። የበጸሎትን እጅ ብድግ አደረገችው። ዝሏል። የፈጣሪ ያለህ ጽናት ክዋለች። እጆቿን ለቀቀቻቸው። እጆቿ ተልፈስፍሰው ውድቅ አሉ። ሊባኖስ ፈጠን ብላ ወደ እነርሱ ተጠጋች። ሊባኖስ የበጸሎትን ጉንጭ እና ጉንጭ ይዛ ከግራ ወደ ቀኝ ከቀኝ ወደ ግራ አዘዋወረችው። ጽናትና ሊባኖስ ተያዩ፣ ደነገጡም። ጽናት በጸሎትን ከጭንቅላቷ ቀና ለማድረግ እጆቿን ከትራስና ከበጸሎት ጭንቅላት ስር ሰርስራ አስገባቻቸው። እጆቿን አረጠባት። ደነገጠች። ፈጠን ብላ አወጣቻቸው። እጆቿ በደም ተለውሰዋል። ጽናት ምን እየተፈጠረ እንደሆነ ግራ ገባት። ሊባኖስ የጽናትን እጆች ስታየው ጣረሞት ያየች ትመስል ነበር። ምንድን ነው ሚጢጣዋ አለቻት በድንጋጤ ፊት እያሳየች። ጽናትም እኔ ለራሱ ምንም አላውቅም አለችና ቆይ ብላ የተፈጠረውን ነገረቻት። ሊባኖስ በፍጥነት ስልኳን አንስታ ደወለች። ሄሎ የት ነክ? አሁኑኑ ዛሬ ያደረስከኝ ቤት ና። ስልኩን ዘጋችው። ጽናት እየተንቀጠቀጠች ነው። በሴኮንድ ፍጥነት ሰውየው ደርሻለሁ ብሎ ሊባኖስ ጋር ደወለ። ከዛም ተቀበለችውና በጸሎትን አብረዋት ከመጡት ግብረ አበሮቹ ጋር መጥተው ከእነ ሊባኖስ እና ጽናት ጋር ጭናቸው አምቡላንሱን እያስቦረቀ ነዳው። ደርሰናል አለ ሹፌሩ። ጽናት ግራ ገባት። ምንም አይነት የሕክምና ጣቢያ ስላላየች ጋቢና የተቀመጠችው ጽናት ወደ ኋላ ዞራ እህቷን ማየትም አልቻለችም። ጽናት ፈራች። እንውረድ አለና ሹፌሩ ወረደ። ከዛም ሲወርዱ ጽናት ፈጠን ብላ ወደ ኋለኛው የህመማን መጫኛ ቦታ የመኪናውን ሻተር ከፍታ ስታይ ከቦታው ላይ ሊባኖስም ሆነ እህቷ በጸሎት እንዲሁም እነዛ ሰዎች በቦታው የሉም። ጽናት ያ ሊባኖስን በደንብ አውቃታለሁ ያለው ሰው ንግግር አንድ በአንድ አስታወሰች። በሀዘንና በድንጋጤ ጊዜ ጭንቅላቷ ፈጽሞ መቋቋም የማይችለው ጽናት ልክ እንደ ሁልጊዜው ራሷን ልትስት ሲያንገዳግዳት ሹፌሩ ተሯሩጦ ደገፋት። ከዛ ጽናት የሹፌሩ ክንድ ላይ ወደቀች። ወደ ቻናል ቤተሰቦች ክፍል 10 እዚህ ጋር ያበቃል። ታሪኩ ከተመቻችሁ ላይክ እና ሰብስክራይብ ማድረግ አትርሱ።